አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የኢትዮጵያ ቅመሞች ልጆች ማለት ነው። ዩኒፎርም የምትሉ ማለት ነው። አንደኛዋ ግን በአላህ ዩኒፎርም ለብሳችሁ እንዴት ብርዱን ቻላችሁት? አንደኛዋ ደግሞ ዩኒፎርም ኩራታችን ነው፣ ዩኒፎርም ለብሰን አናፍርም። እኔ ውድ አንደኛዋ ዩኒፎርም ለብሳችሁ እንዴት ብርዱን ቻላችሁት አልሽው። ወላሂ አልቻልኩትም። እኔ ብርዱን አልቻልኩትም ዩኒፎርም ለብሼ ማለት ነው። በጣም ነው የሚበርደው። እና ደግሞ ዩኒፎርም እኮ ብርቅ የሆነበት ቤት አለ። ባላህ እኔ እኮ መጀመሪያ የመጣው ጊዜ ማለት ነው ውዶቼ፣ መጀመሪያ ስመጣ ትንሽ የሆነ ቀጫጫ ነገር ነበርኩኝ ማለት ነው። ደግሞ ይዤ የመጣሁት በሙሉ ሲጀመር ቀሚስ ስለምለብስ ጉርድ ስለማለብስ ቲሸርት ምናምን አልነበረኝም። በቃ ሲጀመር ሰው ደግሞ አትያዥ ልብስ ምን ያደርግልሻል ምናምን ይልሻል ማለት ነው። ከዛ መጣሁኝ ወላሂ 4 ዩኒፎርም ምናምን ገዛችልኝ። ትንሽ ውፍረቴ ጨመር ሲል ዩኒፎርሞቹ እንዳለ መቀደድ ጀመሩ ማለት ነው። ወላሂ ነው የምላችሁ ምለብሰው ዩኒፎርም እስከማጣ ድረስ ተቸግሬያለሁ በጣም ማለት ነው። የራሴን ልብስ ለበስኩ። የራሴ ልብስም በቃ ጠበበኝ ማለት ነው። ሲጠበኝ በቃ መቀደድ ጀመረ ልብሶች የራሴ ማለት ነው። ሄድ ሰው ቤት እንግድነት ለ3 ቀን ብንሄድ እንዴት እንደተቸገርኩኝ እኔ ነኝ የማውቀው። ወላሂ ዩኒፎርም እኮ ብርቅ ነው እንዴ ሲጀመር ማለት ነው። ዩኒፎርም ለብሰን እንዴት እናፍራለን? ግን ቢገኝ ሙስሊም ስትወጣ አባያ ብትደርብ የተሻለ ነው። ግን አባያ ካሌለ ደግሞ እኛ ሰውነታችንን ለማሳየት ቅርጻችንን ለማውጣት ወንድ ለማማለል ምናምን አይደለም ሱሪ ለብሰን የምንወጣው ማለት ነው። ስለዚህ በእኛ ላይ ሐራም እስካልሆነ ድረስ ግዴታችን እስከሆነ ድረስ ለምን እናፍራለን እንዴ? አንገቴን ቀና አርግቼ ነው ከነሱ እኩል ራሴን አይቼ የሚሄደው። ዩኒፎርም ስለለበስኩኝ አንገቴ የምደፋበት ነገር የለም። ግን አዲስ በመጣው ሰዓት ዩኒፎርሙ ሱሪ ስለነበረ ማለት ነው በቃ የሆነ በቃ ሳቅ ነበረ። ጠባብም ስለነበረ ትንሽ ውፍረቴ ጨምሮ ስለነበረ በቃ የሆነ በቃ አፍር ነበረ ከሰውየው ሲኖር ማለት ነው ሰውነቴ ምናምን። ግን ከዛ በኋላ በቃ አላ ሲገባኝ እየገባኝ ሲመጣ አላህዬ ዩኒፎርም ለብሰው ፈልጌ አይደለም ለመወጣጠር ምናምን ለእንትና ምን አይደለም ለመዘነጥ ምናምን አይደለም ሱሪ እየለበስኩ ያለሁት ማለት ነው። ስለዚህ ለምን አፍራለሁ? ለምን እንሳቀቃለሁ? ደግሞ ዩኒፎርም ብርቅ የሆነበት ቤት አለ ነግራቸዋለሁ። ለጓደኛ ዩኒፎርም ቤት ተቀደደ ምን ላደርግ ስላት ማለት ነው ንገሪያት መርፌ ስጪኝ ባያት መሰፋበት ስጪኝ ባያት እና ከዛም ብትልሽን ትሰሚያለሽ ግን እንዳትገዢ ዩኒፎርም እንዳትገዢ አለችኝ። ከዛ ነገርኳት። ስነግራት በቃ 4 ዩኒፎርም ጨመረችልኝ ማለት ነው። ያኛው ጣልኩት ሲጀምር አካታ አለቀ እንዳለ ማለት ነው ላይ ከዛ 4 ዩኒፎርም ገዛችልኝ። አልሐምዱሊላህ ያው እሱን እየቀያየርኩ እያጠብኩ ነው ለብሰው። እናቴ ዩኒፎርም ብርቅ የሆነበት ቤት አለ። እና ደግሞ ወዶች ማለት ነው አዲስ የምትመጡ ልጆች ወላሂ ዝም ብለሽ ቀሚስ ምናምን ሰብስበሽ እንዳትመጪ። ምንም አያደርግልሽም ወላሂ ምንም አያደርግም ቀሚስ ማለት ነው። ግን ይኸውልሽ ከውስጥ የምትለብሺው ቲሸርት በዩኒፎርም ውስጥ የምትለብሺው ቲሸርት ብርድ ሲሆን ደግሞ ከላይ የምትጀርቢው ጃኬት ካለሽ እሱን ገዝተሽ ብትመጪ ሻምፖሽን፣ ቅባትሽን፣ ማበጠሪያሽን ለሴት ልጅ የሚያስፈልግ ነገር በሙሉ ገዝተሽ ብትመጪ ለአንቺ ጥሩ ነው። መክሬቱም እስክትለምጪ ቋንቋውን እስክትለምጪ ግዙልኝ እስክትይ ራሱ ማለት ነው በገዛ ብርሽ ራሱ መግዛት በጣም ከባድ ነው በዚህ ሰዓት ማለት ነው። ወላሂ በጣም ከባድ ነው። ብቻ አልሐምዱሊላህ። እና ደግሞ ዩኒፎርም ብርቃችን ነው ለኛ ማለት ነው። መኩሪያችንም ነው እንኮራበታለንም። ሲጀመር በዚህ ዩኒፎርም ነው ቤተሰቦችን እየረዳን ያለ ነው፣ እኛም ራሳችን የቻልን ነው ማለት ነው። ስለዚህ ስለ ዩኒፎርም ምናምን አትበሉ እናንተ እንደ ራሳችሁ ቤት ነው የምታስቡት። የኔ ውዶች ወዳችኋለሁ። እሺ ቻው።